እስኪ ያላገባችሁ ሰዎች እጅ አውጡልኝ። ያላገባችሁ አንቺ ገና በ4 ዓመትሽ ሚጣመልሽ እጅሽ ነሽ። ያላገባችሁ ሰዎች በደንብ አውጡልኝ። አለማግባት ያሳፍራል እንዴ? እሺ መልሱ። ያገባችሁ ሰዎች እጅ አውጡልኝ። እሺ 50-50 ነው። እቺን ነገር በደንብ ስሙ። ልባቸው ንጹህ የሆኑ ሰዎች አሉ። ምናቸው ንጹህ የሆኑ ምናቸው ልባቸው ንጹህ የሆኑ ሰዎች አሉ። ዓለም ከተፈጠረ እስከ ዛሬ እግዚአብሔር ነቢያቱንም ሐዋርያቱንም ቅዱሳኑን የወደዳቸው ስለ አንድ ነገር፣ ስለምን? ስለ ልባቸው ንጽህና። ያልወደዳቸውን ሰዎች ስለምን አልወደዳቸውም? ስለ ልባቸው ክፋት። ሌላ ምንም ታሪክ የለው። በዓለም ያሉትን እግዚአብሔር ሰውን የሚያየው በልቡ ነው። በፊቱ ባለባበሱ በቁመናው አይደለም። እንደው አደራችሁን ከዚህ በኋላ ሰው ስትመርጡ እንደው ባለባበስ በቁመና አትዩ። አደራችሁን። አዲስ አበባ እንደው አንድ ባለሀብት ማግባት የምትፈልግ ሴት ነበረችና እንደው መኪና ይዞ የሚንገዋለል አንድ ልጅ ነበር። አገኘችና አገኘው ብላ ገብታ ረገዘች። ከዛን የቤቱ ባለቤት ሲመጣ ወደ ቤታችን ሄዱ። ወዴት? ወደ አራብሳ። ይሄ እኔ ቤት ነው አላልከኝም እንዴ? አረ ይሄ ያለቃዬ ቤት ነው፣ እሱ ከአሜሪካ መጥቷል። እና ምን ትለኛለች? ጸግሽ ዝለይ ያለኝ ምን አባቴ ላልከለች እና እኔ ልዝለል እንዴ? ገንዘብ ብለው ሰው የሚወዱ ሰዎች በተለይ በቤተ ክርስቲያን መስቀል አንጠልጥላ ክርስቲያን ሆነ ሀብታም የምታሳድድ ሴት፣ ክርስቲያን ሆኖ ሚስቱን የሚበድል የቤተ ክርስቲያን ሰው ሆኖ እንደው አደራችሁ እንደው የበደልካት እንኳን ካለ ይቅር ለእግዚአብሔር በላት። ጎንበስ ብለ እግሯን እኔ መጥቼ እናንተ ጋር እነ መምህር ኤልያስ እነ መምህር ሙሉ ቀን ውሃ ቢሰጡኝና እግራችሁን ባጥብ ክብሩ ለኔ ነው ለእናንተ ነው? ለማን ነው? ወገኖቼ ክብሩ እግሩን ብታጠብ። እግር ማጠብ እኮ እንደ መስፈርት ይወራል። እግሩን ታጥባለህ። ይሄ እግር ማጠብ እኮ ተራ የወደቀ ነው። እኔ ያረግልሃለሁ። ውሃ ካለ እኔ አጥባለሁ፣ እኔ አጥባታለሁ። ጎንበስ ካላልክ በስተቀር ወደ ላይ አትልም። እግር ማጠብ ክርስቶስ እንኳን ጌታ የሰማይም የምድርም ጌታ እንኳን ጎንበስ ብሎ አንተ ማን ነህ? አንቺ ማን ነሽ? እግር ብታጥብ ክብሩ ለማን ነው? እባካችሁን እሺ። መልኩንና ቁመናውን አትይ፣ እኔ ንቄዋለሁና። ኦሪት ዘፍጥረት ምዕራፍ 4 ከቁጥር 4 ላይ እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ። ወደ ማን? 5 ደቂቃ ነው የቀረኝ። እግዚአብሔር በሉ ወደ አቤልና ወደ መስዋዕቱ ተመለከተ። ስለምን? ስለ ልቡ ንጽህና። ሁለቱም የእግዚአብሔር ልጆች ናቸው አይደሉም? ሁለቱን የፈጠረ እግዚአብሔር ነው አይደለም? ስለ ልቡ ንጽህና ግን እግዚአብሔር ወደ አቤልና ወደ ማን ተመለከተ? ወደ መስዋዕቱ። 10 ብርም ሙዳይ ምጽዋት ውስጥ ማስቀመጥ ከፈለጋችሁ መጀመሪያ የበደልከውን ሰው ሄደ ይቅር በል። ከዛ በኋላ ምን በል? መባህን አስገባ። አንድ ሴት ኢየሱስ ክርስቶስ ጋር መጣ። 1000 ብር 500 ሲሰጡ መቀነቷን ፈታችና 2 ሳንቲም ሰጠች። ጌታ እሷ አብዝታ ሰጠች። ለምን? ከልቧ ነው የሰጠችው። ደም እየፈሰሳት ወደ ክርስቶስ ሄዳ የልብሱን ጫፍ የነካች ሴት ማን ይነካኛል? ለምን? ከልቧ ነው የመጣችው። ከልብ የመጣውን ማን ያውቃል? እግዚአብሔር። ብዙ ጊዜ ጸልያችሁ መልስ ካላገኛችሁ መጽሐፍ ቅዱስ አትለምኑምና አትቀበሉም። ልመና ከመጸለይ በፊት እንደዚያ መጀመሪያ ልብህን ንጹህ አድርግ። ከዛሬ በኋላ በትምህርትም በስራ በየትኛውም ስኬታማ እንድትሆኑ የምትፈልጉ ከሆነ መጀመሪያ ልብህን ንጹህ አድርግ። ምንህን? ልብህን ንጹህ አድርግና ከዛ በኋላ ለምን። የምድር ንጉስ መሆን ብትፈልግ እግዚአብሔር ያደርግልህ። መጀመሪያ ግን ምን ንጹህ ይሁን? እግዚአብሔር ልብ። መዝሙር 51 ከቁጥር 10 ላይ አምላኬ ሆይ በሉ፣ አምላኬ ሆይ ንጹህ ልብን ፍጠርልኝ። ምሳሌ ምዕራፍ 4 ከቁጥር 23 ከሁሉ በላይ ልብህን ጠብቅ፣ ከሁሉ በላይ ልብህን ጠብቅ። ምሳሌ ምዕራፍ 23 ከቁጥር 26 ላይ ልጄ ሆይ ልብህን ስጠኝ። እስኪም በደንብ በሉት፣ ልጄ ሆይ ልብህን ምንን ስጠኝ? አዎ መጀመሪያ ይሄ ልብ ለሴትም ለወንድም ሰጥተ ከሚሰበርብህ መጀመሪያ ለማን ስጠው? እግዚአብሔር አምላክን በፍጹም ሐሳብ መንፈስ ስሜት ምን በለው? ወደደው። እግዚአብሔርን ሳትወድ ማንን ልትወድ ነው? መጀመሪያ ቅድሚያ ለማን ነው? ለእግዚአብሔር። ልጄ ሆይ ምንህን ስጠኝ? ልብህን ስጠኝ። በጣም የሚገርማችሁ ሁለተኛው ደግሞ እንድታረጉልኝ ሶስተኛው ልተው ሰዓት ስለሄደ የመጀመሪያ ልባችሁን ንጹህ አድርጉ።
ብዙ ቅዱሳን ቅዱስ